ጥራት ያለው ትምህርት ጥራት ያለው ትምህርታችን ንጹህ ነው ግን በደንብ የሚማሩት በደንብ መማር አለባቸው የሚያስተምሩትም በደንብ ማስተማር አለባቸው ለምን ያው ተምረው ሌላውንም ለመጥቀም እንዲቻል መመረቁ ብቻ በቂ አይደለም ወረቀቱ ሰርተፊኬቱ መቀበሉ ብቻ በቂ አይደለም እውቀቱ በአይምሮ ውስጥ ሳይሆን በወረቀት ብቻ እንዳይሆን ተቋማቱ መተማማቱ ሳይሆን መተራረሙ ነው በቤተ ክርስቲያናችን የሚበጃው እና በየፕሮግራሙ ስንቀመጥ 3-4 ሰው ነው ቅን የሚሰጠው የሚያደርገው ነገር ግን 50 ዳቦ ከመላስ 1 ዳቦ መብላት ልክ ነው አይደል ደህና የሚቀኘውን ጥሩ የሚያሰማውን መርጦ አንድ እዚህ አሁን ምንም አይከሰል አይያል ቢማርም የለም ያው ትውፊቱ እንዳይጠፋ ካልሆነ በስተቀርና ስለዚህ ትምህርቱ በየጊዜው አባቶቻችን ቢተካቸው የለም ቅኔው ሁሉም ቋንቋቸው ወደ ቋንቋ ተቀይሮ እንደ ቋንቋ ነው ሲናገሩት የነበረ ያሁኑ ትውልድ ደግሞ እንደምታዩት ያው ነው እና ስለዚህ ትምህርት ላይ አጥብቆ ማስተማር ትምህርት ጥራት እንዲኖረው በተገቢ ሁኔታ ካስተማርን ተገቢ የሆኑ ሊቃውንት ለቤተክርስቲያን የሚመጥኑ ለቤተክርስቲያን ተጠሪ የሚሆኑ ማፍራት ይቻላልና የትምህርት ተቋማት በደንብ ሊያስቡበት ይገባል የሚል መልእክት አለኝ። ሌላው ላስተላልፍ የምችለው ታዕካ ነገሥት በዓታ ለማርያም እንግዲህ 28 ሊቃነ ጳጳሳት ሌሎችም ታላላቅ መምህራን የወጡበት በእውነት ትልቅ ቦታ ነው እና ስለዚህ ቦታው ቅዱስ ሲኖዶስ በልዩ ሁኔታ ሊያስብበት ይገባል ሁላችንም ማለት ነው ቅዱስ ሲኖዶስ ሊያስብበት ይገባል ትኩረት ሊሰጥበት ይገባል ምክንያቱም መሰረቱ ያለቀቀ ቦታ ነው የሚፈለገው አብነቱ ነው ከአብነቱ በኋላ ሌላው ወደ ቅርቡቱ ቢቀድ ማመዛዘን ይቻላል አብነቱ ከሌለ ግን እንዲሁ መቀላወጡ መሰረታዊ ነገር ሊሆን አይችልም ቤተክርስቲያን እና ስለዚህ ወደፊት ሁላችንም እዛ ያላችሁ ሊቃውንት በተክለ ሃይማኖትንም ሳላመሰግን አላልፍም ምክንያቱም በዚያው በታዕካ ነገሥት በዓታ ለማርያም ያው ከስር መሰረቱን ያውቃሉ አሁንም ደግሞ እግዚአብሔር ፈቅዶ ቦታውን በኃላፊነት ያው እግዚአብሔር የራሱ ጥበብ አለው መቼም በቦታው ያደገ የተማረ ቦታውን አይበድልም በተቻለ መጠን ይወጣል ይወርዳል ይደክማል እና ስለዚህ በተገቢ ቦታ ተገቢ አባት መቀመጡ ትልቅ እይታ ነው ብዬ አምናለሁ ትልቅ እይታ ስለዚህ ያደረጉት ያለው አሁንም ትምህርት ቤቱን ለማሰራት እንግዲህ እንዳላችሁት ፈረሰ ስንል ያው መቼም ያው መልሶ ለመገንባት ነው ከተማችን ምን እንደምትመስል እያያችኋት ነው አይደል ታምራለች ያም ደግሞ እንግዲህ እግዚአብሔር ምክንያት አለውና ያው ጥሩ ስራ እንዲሰራ ነው ይሄንን ኮሪደር ልማት ያመጣው ትንሽ ትምህርት ቤቱ በነበረ በጥንት ስለነበር አሁን ደግሞ እንደ አዲስ ምቹ ሆነ
ፋሲሊቲው በተሟላ ሁኔታ ልጆቻችን ደቀ መዛሙርቶቻችን እንዲማሩ እግዚአብሔር ፈቅዶ ነውና ስለዚህ እንግዲህ ይችን ታሪክ እዚህ ትምህርት ቤት ስራ ያው ለሊቀ ሊቃውንት ተፈቅዷልና እንግዲህ ስራና ሰራተኛ ተገናኝተዋል ይሰራል ብለን ቅዱስ ሲኖዶስም ያግዛል ብለን ተስፋ እናደርጋለን። በዚህ ላይ እንግዲህ ያው በዚህ ዓመት የሞቱት ከዚህ ዓለም ወደማያልፈው ዓለም ሄዱት አንጋፋ መምህራኖቻችን ነፍሳቸውን በገነት በቅዱሳን መካከል ያሳርፍልን። እግዚአብሔር በደጋጎች መካከል ያሳርፍልን። አዎ በህይወት ያላችሁት መምህራንም እግዚአብሔር በህይወት በጤና ይጠብቃችሁ። ተማሪዎች ደቀ መዛሙርትም እንግዲህ አሁን ከዚህ በኋላ መምህራን ተብላችሁ ተሰይማችኋል። ቤተክርስቲያን ያሰጠቻችሁ እና በርቱ፣ ጠንክሩ። በቤተ ክርስቲያን በቤተ መቅደስ ያለውን ልዩነት አስወግዱ። አስወግዱ። መሬቱ ይበቃል፣ ቤተክርስቲያኗ ትበቃለች፣ ለተጸጋ ናት። የሚያራግጠው ምንድነው? የሚያራግጠው ምንድነው? መንፈሳዊ ህይወት ለኔ የሚል አይደለም፣ ለወንድሜ የሚል። መንፈሳዊ ህይወት ለሌላው ነው፣ ለራስ ብቻ አይደለም። ራስን ጎድቶ ለሌላው ማብራት እንደሻለ ራስን ተጎድቶ ለሌላው መጥቀም እና ስለዚህ በቤተ ክርስቲያናችን ውስጥ በገጠሪቱ ኢትዮጵያ መልካም ነገር አለ። በዚሁ በከተማዎቻችን ግን የተለያዩ ችግሮች አሉ። ስለዚህ ይሄ ለቤተ ክርስቲያንም ለኛ ለክርስቲያኖችም የሚጠቅም አይደለም። የሚጠቅመን አንድነታችን፣ የሚጠቅመን ሰላማችን፣ የሚጠቅመን ፍቅራችን፣ የሚጠቅመን መተሳሰባችን። ስለዚህ እናንተ ነገ ወደ መድረክ ነው የምትሄዱት። ተቀምጦ ወንበር ተክሎ የሚያስተምራል፣ በመድረክ ደግሞ ምዕመናንን የሚያስተምራል። በተለያየ እግዚአብሔር በፈቀደላችሁ የትምህርት መስክ፣ የሥራ መስክ፣ የአገልግሎት መስክ ነው የምትሰማሩትና ስለዚህ ቤተክርስቲያን የክርስቶስ ናት። ቤተክርስቲያን አንድ ሆነን ልንጠብቃትና ዘመን ልናሻግራት ነው የሚገባ። ስለዚህ እነን አደራ ላለሁ አጉል አስተሳሰብ፣ ጠባብ አስተሳሰብ ሁላችንም ልናስወግድ ነው የሚገባን። በቤተክርስቲያናችን ሊኖር አይገባም። ስለዚህ በርቱ። እንግዲህ መልካም የአገልግሎት ጊዜ ይሁንላችሁ። ቅዱስ